500 ሺህ ብር ጭማሪ በአንድ መኪና ላይ እንዳሳየ ጠቁሟል ማለት ነው። የዚህ ሳምንት ገበያ በኤሌክትሪክ ተሽከርካሪ ላይ በአንድ ሳምንት ግማሽ ሚሊዮን ብር ጨምሯል። እንግዲህ እንደምታውቁት በመዲናችን አዲስ አበባ በተሽከርካሪ ገበያ ላይ ባለፉት 7 ቀናት ብቻ እጅግ ከፍተኛ የሆነ የዋጋ ጭማሪ መመዝገቡን ተሰምቷል። በዘርፉ የተሰማሩ ነጋዴዎች ለብስራት ሬዲዮ እንደገለጹት በተለይም በኤሌክትሪክ ተሽከርካሪ ላይ የታየ ዋጋ ንረት ገበያውን ያናወጠ ሆኗል ማለት ነው። በአንድ ሳምንት ጊዜ ውስጥ ብቻ በተወሰኑ የኤሌክትሪክ መኪና ሞዴሎች ላይ እስከ 500 ሺህ ብር የሚደርስ ጭማሪ የታየ ሲሆን በገበያው በስፋት የሚታወቁ ሞዴሎች እና የዋጋ ለውጣቸውን የሚከተለው ይመስላል ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። ሰብስክራይብ አድርጉ ሳሪስ ቲቪን። አሁን ሰብስክራይብ ባታደርጉ ወደፊት ሰብስክራይብ ማድረጋችሁ ስለማይቀር ወደፊት የምታደርጉት ከሆነ ደግሞ ገና ካሁኑ ሰብስክራይብ አድርጉት። ሳሪስ ቲቪ ላይ ትገኛላችሁ። እንግዲህ በዝርዝር የምገልጽላችሁ ይሆናል ማለት ነው። BYD ሴጉል ባለፈው ሳምንት 3.4 ሚሊዮን ብር ይሸጥ የነበረ ሲሆን አሁን ላይ በ500 ሺህ ብር ጭማሪ አሳይቶ 3.4 ሚሊዮን ብር ደርሷል ማለት ነው። BYD E2 ደግሞ ዋጋው ከ3.9 ሚሊዮን ብር ተነስቶ በአሁኑ ወቅት 4.3 ሚሊዮን ብር እየተሸጠ ይገኛል ማለት ነው። ዩዋን አፕ ይህ ሞዴል ደግሞ በተመሳሳይ ዋጋ ንረት ከ4.9 ሚሊዮን ብር ወደ 5.3 ሚሊዮን ብር አሻቅቧል ማለት ነው። ተግዳሮቶቹ ደግሞ በተጠቃሚው ስጋት እንደሆኑ አሳይቷል ማለት ነው። በሀገራችን የነዳጅ መኪኖች ወደ ሀገር እንዳይገቡ ይሄ የኤሌክትሪክ የነዳጅ መኪኖች ማለት ነው ወደ ሀገር እንዳይገቡ ታግዷል። በዛ ምክንያት ነው አንደኛው የተጣለው እገዳው ማለት ነው። ተጠቃሚዎች ፊታቸው ወደ ኤሌክትሪክ መኪኖች ወደ ኤሌክትሪክ መኪና እንዲያዞሩ ቢያደርግም እንዲህ ያለው ያልተጠበቀ ፈጣን የዋጋ ጭማሪ ግን መኪና ለመግዛት የሚያስቡ ዜጎች ትልቅ መሰናክል እየሆነ መምጣቱን ነጋዴዎቹ ጠቁመዋል ማለት ነው። ይህ በታሪክ አጭር በሚባል ጊዜ ውስጥ የታየ ከፍተኛ የሆነ የዋጋ መናር በዘርፉ ላይ የተሰማሩ ግለሰቦችን ሆነ ፈላጊዎችን ግራ አጋብቶ ይገኛል ይለናል ምንጫችን ብስራት ሬዲዮ ሲሆን እነዚህን ቪዲዮዎች ደግሞ ለማዋሃድ ከተለያዩ የዩቲዩብ ቻናሎች ላይ እነዚህን ቪዲዮዎች ወስደናል ማለት ነው። ሳሪስ ቲቪ ላይ ነው የምትገኙት። እስከ 500 ሺህ ብር እንግዲህ ጭማሪ ያሳይታል በአንድ መኪና ላይ ማለት ነው። ወደ ኤሌክትሪክ መኪና ሰዎች እየቀየሩ ይገኛሉ። እንደምታውቁት ያው ስጋት ላይ ስለሆነ ነው ሰዎች እየቀየሩ የሚገኙት ማለት ነው። ነገር ግን ሰብስክራይብ አድርጋችሁ እንዲህ ሰብስክራይብ አድርጋችሁ አንቺ ሰርጋል ሰብስክራይብ በማድረግ ቤተሰቡን በእርግጠኝነት መነግራችሁ ነገር ወደፊት ሳሪስ ቲቪን ሰብስክራይብ ማድረጋችሁ አይቀርም። ወደፊት ሰብስክራይብ ማድረጋችሁ ካልቀረ ገና ካሁኑ ሰብስክራይብ አድርጉና ቤተሰብ ሁኑ። ሳሪስ ቲቪ ይለያል ስላችሁ በምክንያት ነው። ሳሪስ ቲቪ ቪዲዮን እንግዲህ እስከ መጨረሻ መከታተል ትችላላችሁ ማለት ነው። መልካም ቀን ይሁንላችሁ።